بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم. عن عمر رضي الله عنه قال: سمعت رسول الله صلى الله عليه وسلم يقول: لو أنكم تتوكلون على الله حق توكله لرزقكم كما يرزق الطير تغدو خماصا وتروح بطانا. رواه الترمذي وقال حديث حسن. አባቶቼ ወንድሞቼ፣ አላሁ ተባረከ ወተዓላ ይመርጣል። ከሰዎች ሰውን ይመርጣል። አላሁ ተባረከ ወተዓላ ከኡመምን ይመርጣል። አላህ የእኛን ኡመት መረጠ። ወቃለ ረቡና ዐዘ ወጀል: ኩንቱም ኸይረ ኡመቲን፣ እናንተ የተሻላችሁ ኸይር የሆናችሁ ምርጥ የሆናችሁ ህዝቦች ናቸው አለ። ኡኽሪጀት ሊናሲ፣ ለሰዎች ከተገለጹ ህዝቦች ሁሉ እናንተ መረጥኩ አለ። ታዲያ መስፈርቱ ምንድን ነው? ለዚህ መምረጥ መስፈርቱ ምንድን ነው ይላሉ። ምንድን ነው ይላል አላሁ ተባረከ ወተዓላ? ተእሙሩነ ቢልማዕሩፊ ወተንሀውነ ዐኒል ሙንከር፣ በመልካም ታዛላችሁ ከመጥፎ ትከለክላላችሁ እና እኔ እናንተን ህዝብ መረጥኩ አለ። ስለዚህ እኛ ኸይር ኡማ አላህ ከመረጣቸው ምርጥ ኡመቶች ስለሆነ አልሐምዱሊላህ እንላለን። ከዛ በመቀጠል አላሁ ተባረከ ወተዓላ የዚህ ታላቅ ነቢይ ዓለይሂ ሰላቱ ወሰላም ኡማ ስላደረገን ለዚህ ተውፊቁ ምስጋና ያስገባዋል። አልሐምዱሊላህ ረቢል ዓለሚን። እንደዚሁም አላሁ ተባረከ ወተዓላ ከእነዚህ ህዝቦች ከዚህ ኡመም ሁሉ መርጦ በቤቱ አሰባሰበ። የተከበረውን የመግሪብ ሶላት በጀማዓ እንድንሰግድ አላህ ተውፊቁን ሰጠ። ኸይር ነገር በሙሉ ወመ ተውፊቁ ኢላ ቢላህ ኢለይሂ ተወኩል ወኢለይሂ ልመናብ። ኸይር የሚባል ነገር በሙሉ ተውፊቅ የሚባል ነገር በሙሉ ከአላህ ብቻ ነውና ከአላህ የተገኘ ተውፊቅ ነውና ልናመሰግነው ይገባል። አልሐምዱሊላህ ረቢል ዓለሚን። አላሁ ተባረከ ወተዓላ የቁል: ለው ሸከርቱም ለአዚደነኩም ወለኢን ከፈርቱም ኢነ ዐዛቢ ለሸዲድ። አላህ ተባረከ ወተዓላ ብታመሰግኑኝ ይጨምርላችኋለሁ፣ ነገር ግን ብትክዱኝ ቅጣቴ ከባድ ነው ይላል። ወለኢን ከፈርቱም ማለት አይ ከፈርቱም ቢኒዕመቲ፣ እኔ በእናንተ ላይ የዋልኩትን ጸጋ ብትክዱ ቅጣቴ ብርቱ ነው ይላል። ዑለማዎች ምን ይላሉ? ኩፍሩ ኒዕመቲ፣ የኒዕማ ኩፍሯ ምንድን ነው ይላሉ? ተርኩ ሽክሪ፣ አላህን ማመስገንን መተው። ይሄ ኩፍር የኒዕማ ኩፍር ይባላል። ኒዕማ የአላህን ጸጋ መካድ ይባላል። ምን ኒዕማ ሰጥቶናል? አላህ ከስጦታዎች ሁሉ በላጭ የሆነውን ስጦታ ሰጠን። ሰው የዱንያ ስጦታ ሲሰጠን እንዴት ነው የምናመሰግነው? ሰውየው ብር ቢሰጠን እንዴት ነው የምታመሰግነው? ብር ቢሰጠን እንዴት ነው የምታመሰግነው? መርጠን ነው እንዴ መስጂድ የመጣነው? ሁለት ረካዓ ኸይሩ ሚነ ዱንያ ወማ ፊሃ ብለዋል ነቢዩ ሰለላሁ ዐለይሂ። ሁለት ረካዓ ዱንያ ላይ ካሉ ነገሮችና ከራሷ ከዱንያ ይበልጣሉ። ታዲያ ከዱንያ ከዚህ ሁሉ ነገር የበለጠ የሆነውን ነገር አላህ ስለሰጠን ምስጋና ይገባውም ወይ ነው። በል አሐቁ ቢመሕመድ አልሐምዱሊላህ ረቢል ዓለሚን። የዛሬ ተዕሊማችን ኢንሻአላህ ተዓላ የሚሆነው ስለ ተወኩል በአላህ ላይ ስላለ መወከል ወይም በአላህ ላይ ስላለ የልብ መጽናት ስለ እሱ ይሆናል ኢንሻአላህ ተዓላ የሚሆነው። ሰይድ ዑመር ናቸው ረዲየላሁ ዐንሁ መልካም ስራቸውን አላህ ይውደድላቸው እና ነቢዩ ዓለይሂ ሰላቱ ወሰላም ሲሉ ሰማኋቸው ይላሉ: ለው አነኩም ተተወከሉነ ዐለላህ፣ በአላህ ላይ እናንተ እኮ ተወኩል ቢኖራችሁ ኖሮ በአላህ ላይ ተወኩል ቢኖራችሁ ኖሮ ሐቀ ተወኩሊ፣ ትክክለኛ የሆነ ተወኩል ቢኖራችሁ ኖሮ ለረዘቀኩም ከማ የርዙቁ ጠይር፣ አላህ አዕዋፋትን የሚረዝቀው እናንተንም ይረዝቃችሁ ነበር። ታዲያ እቺ አዕዋፍ ምን ትሆናለች አሉ? ተግዱ ኺማሳን፣ በጠዋት ሆዷ የጎደለና ባዶ ስትሆን የራባት ስትሆን ትወጣለች። ወተሩሕ ቢጣና፣ ስትመለስ ሆዷ ሞልቶና ጠግባ ትመለሳለች። ልክ እንደዚች ወፍ አላህ እናንተንም ይረዝቃችሁ ነበር። እዚህ ጋር ወዐደና ረሱሉላህ ሰለላሁ ዐለይሂ ወሰለም፣ ነቢዩ ዓለይሂ ሰላቱ ወሰላም ቃል ገቡ። ምን አይነት ቃል? የእውነተኛ ተወኩልን ለተወከለ ሰው አላህ ሪዝቁን እንደሚሸፍንለት ቃል ገቡ። ታዲያ ይህ ተወኩል ትክክለኛ ተወኩል ማለታቸው ሐቅ ተወኩል ማለታቸው ሐቅ ያልሆነ ተወኩል እንዳለ
ያሳያል ማለት ነው። ዑለማዎች ተወኩልን በሁለት ይከፍላል። በሁለት ከፍለው ተወኩልና ተዋኩል በማለት ለሁለት ይከፍላል። ያኛው ተዋኩል ከተወኩል ፍጹም የተቃረነ ነው። ያ ምንድነው ያሉ ተዋኩል የሚባለው ምንድነው አሉ ሰበቦችን ሙሉ ለሙሉ በመተው አላህ ብቻ ያድነኛል፣ አላህ ብቻ አገኝ ይሰጠኛል፣ አላህ ብቻ ወደ ነገር ያደርግልኛል ብሎ ሰበብን መተው ይሄ ተዋኩል ይባላል። ተዋኩል ይባላል። እንግዲያማ ሐቅ ተወኩል ማለት ምንድነው? ትክክለኛ የሆነ ተወኩል ብሎ ማለት ምንድነው ያሉ እንደሆነ ዑለማዎቻችን 5 ሸርጦችን ያስቀምጡልናል። 5 ሸርጦችን ያስቀምጡልናል። ኢንሻአላህ ሐዲሱን አንድ ብቻ ያደረኩት እያንዳንዷን ነገር እያወቅናት በሚሄድ አንድ ሐዲስ ላይ አንድ ነገር በደንብ ተረድተን ብንሄድ ይሻላል በሚልና ሰዓት ላይ መቆጠብ። ስለዚህ ይህን ሐዲስ ለመረዳት ዛሬ እነዚህን 5 ሸርጦች እንገባለን ኢንሻአላህ። አንደኛው ሸርጥ ምንድነው? አልኢዕቲማድ ወሲቀቱ ቢላህ ወሲቀቱ ቀልብ አልኢዕቲማድ ቢላህ ወሲቀቱ ቀልብ በአላህ ላይ ያለን እምነት ጠንካራ መሆኑና ቀልባችን ላይ መስበት ቀልባችን ላይ ማስቀመጥ ላማን ዐማ አዕጣ ወላ ሙዕጢ ሊማ አላህ የከለከለውን ማንም ሊሰጠው አይችልም፣ አላህ የሰጠውን ደግሞ ማንም ሊከለክለው አይችልም የሚለውን ኢማን ውስጣችን ላይ ማስገባት ግን ከውስጣችን ማስገባት አንደኛው ነው። ሁለተኛው አኽዙ ሰበብ ሰበቦችን ማድረስ ሰውየው ሪዝቅ የሚፈልግ ከሆነ ሰበቦችን ማድረስ መስራት መቻል አለበት። ቁጭ ብሎ የአላህ ረዝቅ ማለት ተገቢ አይደለም። ሰበቦችን ማድረስ መቻል አለበት። አፊያ ከሆነ የምንፈልገው ሕክምና መድረስ መቻል፣ ዒላጆችን ማድረግ መቻል አለበት። እንደዚሁ በጠላት ጋር ኑሮች በጠላት የሚፈራው ነገር ካለ ደግሞ ጥንቃቄዎችን ማድረግ መቻል እንጂ አላህ ይጠብቀኛል፣ አላህ ብቻ ያደርግልኛል ማለት ተገቢ አይደለም። እነዚህ ሶስተኛ ነጥብ ነው ይላል። አራተኛው ኢኽላስ እንደዚሁም ሰበብን ስናደርስ ደግሞ ኢኽላስ ያስፈልጋል። ኢኽላሱ ምንድነው? እነዚህ ሰበቦች ሰበብ ብቻ ናቸው እንጂ ሙሰቢባቸው የሙሰቢብ አስባብ ነገራቶች ሁሉ ሰበብ እንዲሆን የሚያደርገው ማን ነው? አላህ ነው። ይህንን ከውስጣችን ኢኽላስ ማድረግ ያለብን የዲን ማስገባት የአላህ ብቻ እንደሆነ ሲባል ውስጣችን ማስገባት ብቻ አይደለም። ሰበቦች ሰበብ ብቻ ናቸው። ሰበብ የሚሆኑትን አላህ ተባረከ ወተዓላ ሲፈቅድና ሙሰቢቡ ሰበብ ሲያደርጋቸው ብቻ። መድኃኒት ሊሆን የሚችለው አላህ መድኃኒት ሲያደርገው ብቻ። አንዳንድ ሰው ውሃ መድኃኒት የሆነ ሰው ውሃ መጥፊያ ያደርገዋል። ለአንዳንዱ ውሃ መድኃኒት ይሆናል፣ ለአንዳንዱ ደግሞ ውሃ መጥፊያ ይሆናል። አንዳንዱ መድኃኒት ለአንዳንዱ መድኃኒት ነው፣ ለአንዳንዱ ደግሞ ሞት ይሆናል። ያን የሚያደርገው ማለት አላህ ተባረከ ወተዓላ። ሰበቦች በሰበብነታቸው በራሳቸው ሊያደርጉት የሚችሉት ምንም ነገር የለም ሙሰቢብ ውስጥ ካልተጨመረ ድረስ ነው። አራተኛው ሑስኑ ظን ቢላህ በአላህ ላይ መልካም የሆነ ጥርጣሬ መጠበቅ። አላህ ያከብረኛል፣ አላህ አገኝ ይሰጠኛል ብሎ ማለት መልካም የሆነ ጥርጣሬ በአላህ ላይ መጠበቅ። يقول ربنا عز وجل في حديث القدس الله تبارك وتعالى حديث القدس ላይ ምን ይላል? أنا عند ظن عبدي እኔ ባሪያዬ በጠረጠረኝ በኩል ነኝ። ኸይር በአላህ በኸይር ከጠረጠርክ በኸይር ታገኛለህ ኢንሻአላህ። አላህ ያከብረኛል። ከዛኔው ሰፊ ነው፣ ካዝናው ሰፊ ነው፣ የአላህ ካዝና ሰፊ ነው። አላህ ያከብረኛል ሰበብ እያደረሰ አራተኛው ነጥብ ነው። አምስተኛው ተፍዊዱል አምር ኢለላህ። እነዚህን 4 ነጥቦች ካሟላን በኋላ አምስተኛው ሸርጥ ምንድነው? ነገራቶችን ወደ አላህ ማስጠጋት። ሚን ተፍዊዲል አምር ኢለላህ አዱዓ ተፍዊዱል አምር ወደ አላህ ነገራቶችን ከማስጠጋት ነው። ምንድነው ያሉ? ዱዓ ነው። አንደኛው ዱዓ ማድረግ ያስፈልጋል። እነዚህ ሰበብ አደረስክ አንተ በጠዋት ወጣህ፣ ሱቅህን ከፍተህ እቃችንን አቀራረብክ፣ ገበያ የሚመጣው ማለት አላህ ነው። ታዲያ እዛ በኋላ ምንድነው? ወደ አላህ ተፍዊድ ነው። ጌታዬ እንግዲህ ፈወድቱ አምሪ ኢለይክ ማለት ጌታዬ ነገራቶችን በሙሉ ወደ አንተ አስጠግቻለሁ ማለት። ታዲያ እነዚህ 5 ነጥቦች ከተሟሉ ሐቅ ተወኩልን አሟላን ይባላል። ያ አስደቁል ቃኢል የሆኑ ትልቁ ነቢዩ ዓለይሂ ሰላቱ ወሰላም የገቡልን ቃል ይሞላልናል ማለት ነው። ሪዝቃችንን አላህ ያለ ገደብ ይሰጠናል። ያን ለማለት ያክል ነው። ኢንሻአላህ ሰበቦችን አሟልተን ሐቅ ትክክለኛ የሆነ ተወኩልን ለመወከል ዝግጁ ነን ኢንሻአላህ። ሰማን እንጠቀማለን።